እሺ ጋይስ እንግዲህ ዛሬ የሆንኩትን ልንገራችሁ። እኔ እንደዚህ እሆናለሁ ብዬ አስቤ አላውቅም። ማለትም ብዙ ታውቃለሁ፣ ቴሌግራም ላይ ብዙ ፌክ ቻናሎች አሉ። ይህንን ደግሞ ያገኘሁት ቻናሎች ወይም ደግሞ ቡቶች አሉ። ይህንን አውቃለሁ፣ 100% እርግጠኛ ነኝ፣ አምናለሁ። ፌኮች ብዙ ናቸው። እስካሁን ሆነው ብዙዎቹንም አዘግተናል ሪፖርት አድርገን። ነገር ግን ይህን ያገኘሁት የእውነት ከማውቀው እና ከማምነው ሰው ነው። ሜቢ እሱም ሳያውቅ ይሆናል ሼር ያደረገው፣ እናንተ በሶሻል ሚዲያ በደንብ የምታውቁት ሰው ነው እና እሱን እንኳን ያው ይሄ ነው አገሌ ነው ብዬ ስም ማጥፋት አለብኝ ብዬ ማላስብም። ብቻ ግን እናንተ ብዙዎች ትኖራላችሁ አሁን እዚህ ላይ እየሰራችሁ ያላችሁት እና እባካችሁ ተጠንቀቁ። ነገር ግን ተጠንቀቁ ብቻ አይደለም፣ ይኸውላችሁ ደግሞ በዛው ልክ የከፈላችሁ የወሰዳችሁ ሰዎች ካላችሁ ኮሜንት አድርጉ። ብዙዎች ደግሞ የእውነት ከልባቸው እንዲሰሩ ያግዛልና አሁን እኔ ማንንም ማውቀስ አልፈልግም። ነገር ግን የሆንኩትን ልንገራችሁ። ይሄ ቡት ስሙ ኤክስቲአርኤክስ አፕ ይባላል። ይሄ ቡት ስራው ምንድን ነው ካላችሁኝ፣ ይኸውላችሁ ፎሎ ነው የምታደርጉት። ሄዳችሁ እንትናቸውን ይሄ ምንድነው ስሙ ትዊተራቸውን እና ደግሞ ቴሌግራማቸውን ጆይን ትላላችሁ፣ እንዲሁም ፎሎ አድርጉ ይላችኋል። ከዛ የዘለለ ምንም ስራ የለውም። 7 ናቸው 6 ሊንኮች ያስቀምጠላችኋል። በእነዚያ ሊንኮች ገብታችሁ ሰብስክሪፕሽናችሁን ከጨረሳችሁ በኋላ ሰብስክራይብ እንዲሁም ፎሎ አድርጋችሁ ከጨረሳችሁ በኋላ ቼክ ትላላችሁ። የሆነ ቻል ቦነስ ይሰጣችኋል። ከዛ እነዛ ናቸው ስራዎቹ። በቃ አለቀ። ሄዳችሁ ትዊተር ፎሎ ማድረግ፣ ቴሌግራም ጆይን ማለት ልክ ስትጨርሱ ከዛ ታስክ የሚል እንትን አለው። እዛ ላይ ገብታችሁ የተወሰነ ስራ ትሰራላችሁ። ከዛ ጨረሳችሁ። ነገር ግን አንደኛ ታስኩ አይቀጥልም። ማለትም ለምሳሌ ትዊተራቸውን ፎሎ አድርጓቸዋል። ቀጣይም ታስክ ልትሰሩ ስትሉ ትዊተር ፎሎ አድርጉ ይላችኋል። ፎሎ ልታደርጉ ስትገቡ ግን ከዚህ በፊት የገባችሁት ነው። አሁንም ቀጣይ ስትገቡ ሂዱና ትዊተራችንን ፎሎ፣ ላይክ፣ ሼር፣ ኮሜንት ምናምን አድርጉ ይላችኋል። ሪፖስት አድርጉ ይላችኋል። ልክ ገብታችሁ ስትሄዱ ትላንት ያደረጋችሁት ነው። ነገር ግን ኮምፕሌት ስትሉት ይሰጣችኋል። የተደረገ ነው። ኦልሬዲ ይሄ ነገር ፌክ ነው ብዬ እንዳስብ ያደረገኝ ይሄ ነው። ማለትም በየቀኑ የሚቀጥል ነገር ቢሆን አዎ ልክ ነው፣ የሆነ ስራ እየሰራንለት ነው የሚከፍለን እንላለን። ነገር ግን ይሄ ፌክ ነው ብዬ እንድለው ያደረገኝ ነገር ቢኖር ትላንትና ገብቼ ኮሜንት ላይክ ያረኩት ዛሬም ራሱ ነው ደግሞ እንትን እያለ ያለውና ጋይስ ከእንደዚህ አይነት ነገር ላይ ጊዜያችንን እናጥፋ። ሁለተኛ ደግሞ ጊዜያችንን እናጥፋ በእንደዚህ አይነት ነገር ላይ ጋይስ፣ እንግዲህ እንጠንቀቅ። ሁለተኛ ደግሞ ልንገራችሁ፣ ይኸውላችሁ ዋናው የሆንኩትን ነገር ልንገራችሁ። ማውጣት የምትችለው $6 ነው አለኝ። ብዙ ቦታ ዊዝድራው ለስሞክር ይኸውላችሁ እዚህ አካባቢ አለው አሁን በየቦታውና እሺ አንዴ ቆይ፣ ይኸውላችሁ ዊዝድራው ላረግ ስሞክር ማውጣት የምትችለው 0 ምናምን አይደለም። ማውጣት የምትችለው 6 TRX ሲኖርህ ነው ያለኝ ቦታ አለ። እና ተመሳሳይ ታስክ ነው በየቀኑ የምትሰሩት። ይኸው ላይክ አርግ፣ ኮሜንት አርግ ነው የሚለው። ኮምፕሊት ስትል 0.15 ይሰጣል። አብዛኛው ስራው ይሄ ነው። ግን የደበረኝ አሁን ይሄ አይደለም። ይላችሁ አያችሁ ስራው አንድ ነው። ይሄን ነው እኔ 5 ናቸው 6 ሊንኮች አሉ። እነዚህ አይቀየሩም። በየቀኑ ገብታችሁ ስትወጡ ኮምፕሊት ስትሉት ይሰጣችኋል። በዛው ነው የሚሰጣችሁ፣ ሌላ ምንም እንኳን አይደለም። እና ይኸውላችሁ ሚኒመም ዊዝድራው የቱ ጋር ነበር ያለኝ? ይኸውላችሁ ሚኒመም ዊዝድራው እዚህ ጋር 25 TRX ነው አለኝ። እዚህኛው ጋር ነው። ይሄንኛው 25 TRX ነው፣ እንደውም ከፍ ያለ ነው ይሄንኛው። ሚኒመም ዊዝድራው አማውንት 6 TRX ነው አለኝ። ዩር ባላንስ 3.8 TRX ያለኝ 3.8። እንደምንም ብዬ ባላንሴን ወዴት አመጣሁት? ይኸውላችሁ እዚህ ጋር እንግዲህ ጃንዋሪ 8 ላይ ነው እያያችሁልኝ እንግዲህ ጋይስ። ይኸውላችሁ ጃንዋሪ 8 ላይ 7 ላይ ይኸውላችሁ ያለኝን ባላንስ ላሳያችሁ እስኪ። ካየሁት ነው እንግዲህ እንደ አጋጣሚ ሆኖ ብቻ ካየሁት፣ እስኪ አላየሁትም፣ ታስኮች ነው ማለት ነው እየሰራው የነበረው። እሺ ለማንኛውም ብቻ እንደምንም ተፍ ብዬ እሱ ያለኝ ጋር ደረስኩ።
እሱ ያለኝ ጋር ደረስኩ። 6 ነው ማውጣት የምትችለው ያለኝ ቦታ ላይ ደረስኩኝ። እንደምንም ሮጥ በዚህም በዛም ብዬ አሁን አያችሁ እዚህ ጋር ቲያሬክስ ባላንስ 5 አለኝ። ከዛ ዊዝድሮው ላረግ ስር ሚኒመም አማውንት አሁንም ስንት ነው አለኝ። እኔ ያለኝ ስንት ነው? 6 ባላንስ። ስለዚህ ሮጥ አልኩና እንደምንም እንግዲህ በዚህም በዛም ብዬ ቦነሶች ወስጄ እንደምታዩት ምናምን ብዬ አንዳንድ ነገሮችን ሞካክሬ አመጣሁትና ለሶስት ሰዎች አያችሁ እዚህ ጋር ላምሪ ፒቱፒ ብቻ በቅርብ ይላሉ ሰዎች። ለብዙ ሰው እኔ ሪፈራል አላኩኝም። በቅርብ ይላሉ ሰዎች ብቻ ነው ይላኩትኝ። ምክንያቱም ደግሞ ላለመወቀስ ነው። ከዛ በኋላ ለሶስት ሰዎች ልኬ የተወሰነ አምጥቼ 5.88 አደረስኩትና ከዛ መጣሁና ቦነስ ወሰድኩኝ። ቦነስ ወስጄ ነበር ኦልሬዲ ቅድሚያ። ከዛ ያኔን ያደረሱት። ከዛ መጣሁኝና ድጋሚ ቦነስ ጠየቅኩኝ። ከሰዓታት በኋላ ስጠይቅ አሁንም ገና ነው አለኝ። እንደዚህ ጠየቅ አረኩኝ። ሰዓት ደቂቃ ይቀር ነበረ። ወደ 20 ምናምን ደቂቃ ቆየት ብዬ ስጠይቅ በሚገባ 0.1 ሰጠኝ። ከዛ በማግስቱ ቦነስ ጠየቅኩኝ 0.1 ሰጠኝ። ያ ማለት 5.88 ነበረ። 0.2 ሲጨመር ወደ 6.1 አካባቢ 0.1 አካባቢ ደረሰ። ይኸው በሚገባው። ከዛ በኋላ ምን አደረኩ መሰላችሁ? ዊዝድሮው ጠየቅኩኝ። 6 ነው የምጠይቀው አላለኝ። ዊዝድሮው ጠየቅኩ። ይኸው አያችሁ ኢንተር አማውንት አለኝ። አማውንቴን አስገባው። ኢንተር አድሬስ አለኝ። የቴሌግራሜን ነው የባይናንስ ዋሌቴን አስገባሁለት እና ይሄ ነው እንደምታዩት። ከዛ ይሄን ሳስገባለት ስፔሲፊክ ዊዝድሮው አማውንት 6.1 TRX አለ። TRX ዋሌት አድሬስ ፎር ዊዝድሮዋል በሚገባ ይኸው ይሄን አስቀመጠልኝ። ቱ ዊዝድሮው አለ። ቱ ዊዝድሮው 6.1 TRX ቼክ ኤንድ ኮንፈርም ዩር ዲቴል ባይ ክሊኪንግ ኦን ዘ በተን ቢላው አለ። ኮንፈርም የምትለዋን በተን በመንካት ነው እንግዲህ ዲቴል ምናምን ማረጋገጫ ማለት ነው። ብቻ ኮንፈርም ማረጋገጫ ፈለገ። ኮንፈርም አረኩለት። ከዛ ዩር ዊዝድሮዋል ሪኩዌስት ሃዝ ቢን ክሬትድ ፕሊዝ ኤክስፔክትድ ዘ ፈንድስ ቱ አራይቭ ኢን ዩር ዋሌት ዊዝን 48 ሃውርስ በ48 ሰዓት ውስጥ ነው ወደ አንተ ዋሌት አራይቭ የሚያደርገው አለኝ። ነገር ግን አሁን 48 ሰዓት ያለኝ ጃንዋሪ 8 ላይ 7 ሰዓት ከ16 በፈረንጆቹ በእኛ 1 ሰዓት ከ16 ላይ ነው ይሄ ነገር ያለኝ። አሁን ሰዓቱን ላሳያችሁ። አሁን ሰዓቱ ስንት ነው? 10 ሰዓት ከ11 ነው። በፈረንጆቹ ደግሞ 4 ሰዓት ከ11 ነው። እንግዲህ 48 ሰዓት አልፎታል ኦልሬዲ። እንግዲህ በ48 ጠዋት ነበር ሊገባልኝ የሚገባው። እንደውም የ48 ሰዓት እኮ አይቆይም እስከዛ ነው ያለው ዊዚን ያለው እንጂ ቀጥታ ገደብ አይደለም የሰጠውና 48 ሰዓት ነበር ያለው። 48 ሰዓት አልፎት አሁን ስንት ሰዓት ጨመረ ማለት ነው? ወደ 57 ሰዓት አካባቢ አደረገው ማለት ነው። 57 አካባቢ ያው ልክ ነው የሚገባ። እዚህ ጋር ወደ 9 ሰዓት ሊጨምርብን ነው። 9 ሰዓት ማለት ወደ 57 58 አካባቢ አስጠጋው እና ጋይስ ጊዜያችንን ከማጥፋት እንቆጠብ እላለሁ። ምክንያቱም ደግሞ ሁሉም ነገር የሚከፍል አይደለም። አንዳንድ በእኛ ሊጠቀሙ የቦታቸውን ዩዘር ከፍ ለማድረግ የሚሯሯጡ ብዙ አጭበርባሪ ሌባዎች አሉ። እንዲሁም ደግሞ ቻናላቸውን እንዲያድግ ሲሉ ስለኛ ሳይጨነቁ ብዙ ደግሞ በዛው ልክ ፌክ የሆነ ነገር የሚቀርቡልናሉና ጋይስ እንግዲህ እንጠንቀቅላለሁ። ስለተከታተላችሁኝ አመሰግናለሁ። ለቀጣይ ቪዲዮ እንድመጣ በጥሩ ቪዲዮ በቀጣይ እንድመጣ ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ እንድታበረታቱኝ ጠይቃችኋለሁ። ስለተከታተላችሁኝ አመሰግናለሁ። በቀጣይ ጊዜ እስክንገናኝ መልካም ቀን።